የዚህ አስደናቂ ፊልም ታሪክ ዳሪል በተባለ አንድ ልዩ ፍጡር ላይ ያረፈ ነው። ስሙም ምህጻረ ቃል ሲሆን የሚያመለክተውም በኤአይ የተሰራ መሆኑን ነው። ይህም በታስኮም በተባለ የመንግስት ተቋም የተፈጠረ የሰው ሰራሽ አስተውሎት ውጤት ነው። ዳሪል ጫዊ ገጽታው እንደ ማንኛውም ታዳጊ የ10 ዓመት ልጅ ይመስላል። አእምሮ ግን እጅግ ዘመናዊ በሆነ ማይክሮ ኮምፒውተር የሚመራ ነው። ይህ ልዩ ተፈጥሮም አስደናቂ የሆነ የሰውነት ቅልጥፍናን እና ሌሎች የኮምፒውተር ስርዓቶችን ሰብሮ የመግባትና የመቆጣጠር ብቃት አጎናጽፎታል። ወታደራዊ ክፍሉ ይህንን የዳሪል ፕሮጀክት በገንዘብ የደገፈው ለስለላ የሚሆን ምርጥ ወታደር ለመፍጠር አስቦ ነበር። ታዲያ በዚህ እንዳለ ታሪኩ ሲጀምር በከባድና ተራራማ መንገድ ላይ አንዲት ሰማያዊ መኪና በሄሊኮፕተር እየተሳደደች ትከንፋል። የመኪናው ሹፌር ታዋቂው የፊዚክስ ሊቅ ዶክተር ሙሊጋን ሲሆን የኋላ ወንበር ላይ ደግሞ ያን ዳሪል የተባለው ልጅ ይዘዋል። በመሃልም ታዲያ እየተሳደዱ ሳለ ዶክተር ሙሊጋን ዳሪልን ለማስመለጥ መኪናቸውን አቁመው ወደ ጫካ እንዲሮጥ ያደርጉታል። ከዚያም ከአሳዳጆቹ እና ልጁንም ለማስመለጥ ሆን ብለው ወደ ገደል በመንዳት የራሳቸው ሕይወት መስዋዕት አድርገው የልጁን ሕይወት ይታደጓል። ታዲያ ብቻውን የቀረው ዳሪል ብዙም ሳይቆይ በአካባቢው በሚኖሩ 2 አረጋውያን ይገኛል። እነርሱም በደቡብ ካሮላይና ባርክተን ከተማ ወደሚገኝ የሕፃናት ማሳደጊያ ይወስዱታል። ከዚያም መሰረታዊ የሕክምና ምርመራ ሲደረግለት ማንነቱን እንደማያስታውስና የማስታወስ ችሎታውን እንዳጣ ይረጋገጥ። ታዲያ ዳሪልም እዚያ እድል ቀንቶት ጆይስ እና ኤንዲ ሪቻርድሰን በተባሉ ባለትዳሮች ዘንድ በጉዲፈቻ እንዲያደግ ይደረጋል። እነዚህ ጥንዶች ልጅ መውለድ ስለማይችሉ በጉዲፈቻ ልጅ የማሳደግ ጽኑ ፍላጎት ነበራቸው። ሕጉ ደግሞም ጉዲፈቻ ከማድረጋቸው በፊት እንደ አሳዳጊ መቆየት እንዳለባቸው ያዛል። ጥንዶቹ ዳሪልን በማግኘታቸው ቢደሰቱም የልጁ ማህበራዊ ተግባቦት ውስን መሆኑን ተረድተው ከጎረቤታቸው ከፎክስ ቤተሰብ ጋር እንዲተዋወቅ ያደርጉታል። ታዲያ የፎክስ ቤተሰብ አባላት ሃዊ፣ ኤለን፣ ሴት ልጃቸው ሼሪ እና ወንድ ልጃቸው ተርትል ናቸው። በእድሜ እኩያ ስለሆኑ ተርትልና ዳሪል ጓደኝነት ይመሰርታሉ። ታዲያ በሐይቁም ዳርቻ እየሄዱ ይዝናናሉ። ከዚያም ተርትል ዳሪልን ወደ ቤቱ ወስዶ በሼሪ ኮምፒውተር ጌም እንዲጫወት ያደርገዋል። ዳሪል ጨዋታውን ወዶት በመጀመሪያው ሙከራው ከፍተኛ ነጥብ በማምጣት ተርትልን እና እህቱ ሼሪን እጅግ ያስገርማቸዋል። እነርሱም በዚህ በጌም ጨዋታው ላይ በጣም ይደነቁበት። ዳሪል የሰዎችን ባህሪ በጥልቀት የሚታዘብ ነበር። በተለይም ደግሞ ተርትል እህቱን ለምን እንደሚያናዳት ሊገባው አልቻለም። ምክንያቱም እርሱ ሰው ሰራሽ ስለሆነ እንደ ሰው ማሰብ አይችልም ነበር። በቀጣዩ ቀን ዳሪል ለመጀመሪያ ጊዜ ትምህርት ቤት ሲገባ በመማር ችሎታው መምህሩን ያስደምማል። በኋላም ኤንዲ ቤዝቦል ሊያስተምረው ሲሞክር ዳሪል በተፈጥሮ ባለው አስደናቂ ችሎታ ኤንዲን ጉድ አሰኘው። ይህ ሁኔታ ኤንዲን በጣም ከማስደሰቱ የተነሳ የአካባቢው የቤዝቦል ቡድን የሆነውን ሞሆክስን እንደሚያሸንፍ በምናቡ አሰበ። ኤንዲ የዳሪል ችሎታ በሌሎች እንዳይታወቅበት እንዳያውቁት ለማንም እንዳይናገር ቃል አስገባው። ነገር ግን ሮቦቱ ልጅ ሚስጥር የሚባለው ነገር እንግዳ ስለሆነ ወዲያው ሄዶ ለእናቱ ስለ ጨዋታው ነገራት። ዳሪል በተጨማሪም ወንዶችን ወደ ሴቶች ስለሚኖራቸው መሳሳብ መማር ጀመረ። ምንም እንኳን ስሜቱ ባይገባውም እውቀት መቅሰም መልካም እንደሆነ ያምን ነበር። አንድ ቀን ኤንዲ ገንዘብ ለማውጣት ዳሪልን ይዞ ወደ ኤቲኤም ይሄዳል። የኤቲኤም ማሽኑ የሲስተም ችግር ነበረበት። በዚህም ገንዘብ ሊያወጣለት አልቻለም ነበር። በዚህ ጊዜ ዳሪል ችግሩን አስተካክሎ የኤንዲን የባንክ አካውንት ወደ $1.4 ሚሊዮን ይቀይረዋል። በዚህም ኤንዲ በነገሩ በጣም ይገረማል። ከዛም ተመልሰው ወደ ቤታቸው ይሄዳሉ። በሌላ በኩል ጆይስ ከጓደኞቿ ጋር እያወራች የተቀላቀለ ስሜት እንደተሰማች ትናገራለች። ዳሪል ሁሉንም ነገር በራሱ የሚሰራ፣ ልብሱን የሚተኩስ፣ አልጋውን የሚያነጥፍ እና ጫማውን የሚወለውል ፍጹም ልጅ በመሆኑ እንደ እናትነት ብቁ እንዳልሆነች ተሰማት። በዚህ መሃል ሃዊ ወደ ቤታቸው በመምጣት መጥፎ ዜና መጣ። ምንድን ነው ይሄ መጥፎ ዜና ስንል በሚቀጥለው ጠዋት የዳሪል ወላጆች ነን የሚሉ ኤለን እና ጄፍሪ ልጁን ለመውሰድ መጡ። ተርትል በሁኔታው በጣም ስላዘነ ጓደኛውን ለመሰናበት አቅም አጣ። ወላጆቹ ዳሪልን ይዘው ወደ አየር ማረፊያ በመሄድ በግል ጀት ወደ ቤታቸው በረሩ። ነገር ግን እነዚህ ሰዎች ወላጆቹ አልነበሩ። እነኚህ ሰዎች ዳሪልን ወደ ዋሽንግተን የምርምር ጣቢያ ለመመለስ የመጡ የታስኮም ሳይንቲስቶች ነበሩ። በአውሮፕላኑ ውስጥ ጄፍሪ ስለ ማምለጡ ሲያወራ ዳሪል አብራሪውን በማናገር ራሱን ያዝናና ነበር። ዶክተር ጄፍሪ ዶክተር ሙሊጋን ዳሪልን መጥለፉ ጥሩ አጋጣሚ እንደነበርና ዳሪል በገሃዱ ዓለም ከሰዎች ጋር የመኖር ልምድ እንደቀሰመ አውቀዋል። በምርምር ጣቢያ ውስጥም የዳሪል የማስታወስ ችሎታው ይመልሱለታል። ከሪቻርድሰን ቤተሰብ ጋር ባሳለፈው ጊዜ ስላገኛቸው ጠቃሚ ትምህርቶች መረጃ ያገኛሉ። በተለይም በቤዝቦል ጨዋታ ወቅት አንድን ነገር መስዋዕት ማድረግ ሌላንን ነገር ሊያስገኝ ይችላል በሚል እሳቤ
ሆን ብሎ ጨዋታውን ማበላሸቱ እና ጄፍሪ ዳሪል የሰው ልጆችን ስሜት ማዳበሩን ሲረዳ ተደነቀ። ኤለን ግን አልተዋጠላትም ነበር። ይህንንም በኬሚካል ምርመራ ሲያረጋግጡ ዳሪል ፈራዋል። ይህ ስሜት ለሮቦት የማይቻል ነበር። ዶክተር ጄፍሪ ግኝቱን ለፔንታጎን ጄኔራሎች አቀረቡ። ጄኔራሎቹ ግን ፍርሃት የሚሰማው ሮቦት ለውትድርና አይጠቅምም ብለው በመወሰን ፕሮጀክቱ የከሸፈ ነው ብለው አሉት። ዳሪል እንዲወገድና በሱ ምትክ ሁሉንም የሚማር ፍርሃት የለሽና አደገኛ የሆነ የዳሪል አይነት ሮቦት እንዲሰራ አዘዙ። ዶክተር ጄፍሪ መርዶውን ለዳሪል ለመንገር ድፍረት አጣ። ከልጁ ጋር ጥሩ ትስስር ፈጥሮ ነበርና ዳሪል አጋጣሚውን በመጠቀም ከመገደሉ በፊት የሪቻርድሰን ቤተሰብ እና ጓደኛውን ተርትል እንዲጎበኙት ጠየቀ። ዶክተር ጄፍሪም ለመጨረሻ ጊዜ የመገናኘት መብት እንዳላቸው በማመን ተስማሙ። ጆይስ፣ ኤንዲ፣ ተርትል እና አባቱ ወደ ታስኮም ሲመጡ ዶክተር ጄፍሪ እውነቱን ነገሯቸው። ሮቦት መሆኑን ለማመን ቢከብዳቸውም የዳሪል ልዩ አቅሞች ሲያዩ ግን ደነገጡ። ሮቦትነቱ በጭንቅላቱ ውስጥ ብቻ እንደሆነም ተረዱ። ዳሪል መጥቶ ቤተሰቦቹን ሲያቅፋቸው ፍቅሩ እውነት መሆኑን አዩ። ዶክተር ጄፍሪ ይህንን ሲመለከቱ ዳሪልን ነፃ ለማውጣትም አሰቡ። ቤተሰቦቹን ወደ ቤት ከላኩም በኋላ ጄፍሪ ዳሪልን በድብቅ ለማስወጣት እቅድም ጠነሰሱ። ነገር ግን ዶክተር ኤለን ይህንን ሰምታ ለወታደራዊ አለቃቸው ነገረች። አለቃው በፍጥነት መጥቶ ዳሪልን እንዲያጠፉት አዘዘ። ነገር ግን ነገሩ ሌላ ነበር። ዶክተር ጄፍሪ ዶክተር ኤለንን ቀስ ብለው አሳምነው የዳሪልን ሕይወት አትርፈው ኖሮ በድብቅ ይዘውት ኮበለሉ። ዶክተር ኤለን እቅዳቸውን ለበላይ አካሎች አጋልጣለች። በዚህም ፖሊሶች የዳሪልን መኪና ማሳደድ ጀመሩ። ነገር ግን ሊደርሱባቸው አልቻሉም። ግን በርቀት በተተኮሰ ጥይት ዶክተር ጄፍሪ በጥይት ይመታሉ። በዚህም ሕይወታቸው አለፈ። ዳሪል በእቅፉ ውስጥ የዶክተሩ መሞት ሲያይ አለቀሰ። ይህም እንደ ሰው መሆን መጀመሩን ያሳያል። ዳሪልም በድንገት ወደ ወታደራዊው ኤርፖርት ሄዶ የጦር ጀት በመስረቅ ወደ ቤቱ አቅጣጫ በረረ። ወታደሮቹ በ5 ደቂቃ ውስጥ ካላረፈ እንደሚመቱት ዝተው ማስጠንቀቂያ ሰጡት። ዳሪል ግን ወደ ኋላም አላለ። ሰዓቱ ከማለቁ በፊት ከጦር አውሮፕላኑ በፓራሹት ይዘላል። አውሮፕላኑም አየር ላይ ይፈነዳል። እሱም ሐይቅ ላይ በፓራሹት ያርፋል። ነገር ግን ሐይቁ ውስጥ ሲወድቅ ዋና መዋኘት አልቻለም ነበር። በዚህም ይሰጥማል። በዚህ መሃል ነበር ተርትልና ሼሪ ብስክሌት እየነዱ ወደ ሐይቁ እየመጡ የነበረው እና በዚህ መሃል ዳሪል በፓራሹት ሲወርድ ከሩቀት ያዩታል። ተርትል በጭንቀት ሆኖ ጓደኛው ወደ ወደቀበት ውሃ ውስጥ ዘሎ ገባ። በተአምራዊው ጀግንነትም ጓደኛውን ጎትቶ ያወጣዋል። ዳሪል በፍጥነት ወደ ሆስፒታል ቢወሰድም ግን ዶክተሮች እንደሞተ ያረጋግጣሉ። ተርትል ግን ይህን ሊቀበል አልቻለም። በለቅሶ ውስጥ ሆኖ እሱ ሮቦት ነው፣ አእምሮ ማይክሮ ኮምፒውተር ስለሆነ በአየር እጦት አይሞትም፣ የሚሞተው ሲሰባበር ብቻ ነው ብሎ ይከራከራል። የተርትል መከራከሪያ ትክክል ነበር። የሪቻርድሰን ቤተሰብም በድብቅ ዶክተር ኤለንን አስጠሩ። እሷም መታ ዳሪልን ወደ ህይወት መልሳ አስተካከለች። በመጨረሻም ተርትል ተስፋ ቆርጦ ወደ ቤቱ እየሄደ ሳለ ዳሪል ተነስቶ እየሮጠ ወደ እርሱ ሲመጣ ይመለከታል። ከዚያም ሁለቱ ጓደኛሞች ተቃቅፈው ወደ ቤተሰቦቻቸው ይሄዳል። በፍቅር እና በደስታ ከቤተሰቦቻቸው ጋር መኖር ይጀምራል። ታሪኩ በዚህ ተፈጸመ። ላይክ እና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ፊልም እስከምንገናኝ መልካም ቆይታ።